የጎሳው አባላት አረጋግጠዋል። ሰይፉ ገብረጻድቅ በሶማሌ ክልል ከሚኖሩ ጎሳዎች አንዱ የሸካሽ ጎሳ ነው። የጎሳው አባላት በአካባቢያቸው የመልካም አስተዳደርና የልማት ጥያቄዎች ምላሽ እንዲያገኙ ለፌዴሬሽን ምክር ቤት ጥያቄ አቅርበዋል። ምክር ቤቱ ከጠቅላይ ሚኒስትር ጽፈት ቤት ከፌደራል ጉዳዮች ሚኒስቴር ከክልሉ መንግስትና ከሌሎች ከሚመለከታቸው አካላት ጋር በመሆን ችግሩ በሚፈታበት ሁኔታ ላይ ውይይት ሲያደርግ ቆይቷል። የዚህ አካል የሆነ የሰላም ኮንፈረንስም በድሬዳዋ ተካሂዷል። የሸካሽ ጎሳ አባላት አንድነታቸውና ሰላማቸውን የሚያናጉ ጸረ ሰላም ኃይሎች የሚነዙትን አሉባልታ አጥብቀው እንደሚታገሉና በክልሉ የተጀመረው የሰላም የልማትና የዲሞክራሲያዊ ስርዓት ግንባታ እውን እንዲሆን የበኩላቸውን ድርሻ እንደሚወጡ ባወጡት ባለ 10 ነጥብ የአቋም መግለጫቸው አረጋግጠዋል። የሶማሌ ክልል ህዝብ የሰላም የዲሞክራሲና የብልጽግና ተጠቃሚ እንዲሆን የጎሳ አባላት የበኩላቸውን አስተዋጽኦ እንዲያደርጉ ነው የፌዴሬሽን ምክር ቤት አፈጉባኤ ካሳ ተክለብርሃን ጥሪ ያቀረቡት። ኮንፈረንሱ ለክልሉ ልማትና ሰላም መረጋገጥ ትልቅ ፋይዳ አለው ያሉት አፈጉባኤው ሰላምና ልማቱን ለማደናቀፍ የሚሞክሩትን በጋራ መከላከል እንደሚገባ ተናግረዋል። በተፈጠሩት አለመግባባቶች ሳቢያ የተከሰተውን ክፍተት ለመሙላት የተለያዩ ስራዎችም ይሰራሉ። እንደ ፌዴሬሽን ምክር ቤት አፈጉባኤ ካሳ ተክለብርሃን ገለጻ የመልሶ ማቋቋምና የልማት ስራ ነው። ብዙ ሰዎች አሉ ቦታቸውን የለቀቁ በግጭት ምክንያት ቤታቸውን ያጡ እነዚህን የማቋቋም እና የማረጋጋት ስራ የመጀመሪያው ፌዝ ሆኖ ሁለተኛው ደግሞ ፌዝ የልማት ስራዎች ናቸው። ትምህርት፣ ጤና፣ ውሃ፣ መንገድ የመሳሰሉትን ነገሮች በአጭር ጊዜ ውስጥ የመስራት ስራ ነው። ሶስተኛውና ሌላው የመልካም አስተዳደርና የማደራጀቶች ስራዎች ናቸው። በውጭ የሚኖሩ የሸካሽ ጎሳ አባላት ለልማት ኮንፈረንሱ ግንባር ቀደም ሚና ተጫውተዋል ያሉት የሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድ የጎሳ አባላት ህገ መንግስቱን በማክበርና በህግ የበላይነት ላይ በማመን መንቀሳቀስ እንዳለባቸው አሳስበዋል። የክልሉ መንግስት ለተነሱ ጥያቄዎች ምላሽ ለመስጠት ቁርጠኛ አቋም እንዳለውም ነው ርዕሰ መስተዳድሩ ያረጋግጡት። እንደ ሶማሌ ክልል ይሄ ህዝብ መፍትሄ እንዲያገኝ በትክክል ሶማሌ ክልል ከልብ እንደሚፈልገውና ወደኋላ እንደማይል ቃል እንደገባን በድጋሚ አረጋግጣለሁ። ኢትዮጵያ አነስተኛ አርሶ አደሮችን ተጠቃሚ